በት ነው መሰለኝ በጣም ረዝሞለታልና ተፈቶት ነበር አይደል? ትናንትና በተለቀቀው ቪዲዮ ሹሩባ ነበርም ዛሬ ጽጌና አብርሽ በቲክቶክ ነካ መውደድ አድርገው ነካ እያሉ እንግዲህ በጽጌዬ አዲሱ ዘፈን እንግዲህ በዚህ ትላንትና ነው ከትላንት ወዲያ በተለቀቀው በአዲሱ ዘፈን ትላንትና ሩትዬም ያልዘፈነበት አቤላ ሶሊያና ማንም አልቀረም ከዛች ኤርሜላና ከማርታ ውጪ ማለት ነው። እሷም ደግሞ አንዱን ጠንበለል ወይን ከአቤሏ ጋር ወይን ደግሞ ከአሚር ጋር ትመጣለች ብለን እንጠብቃለን በዚሁ ዘፈን። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንግዲህ ጽጌና አበጋዛችን ሹሩባውን ተሰርቶ ዛሬ ደግሞ ሹሩባውን ዊግ አስቀጥሎበት ነው መሰለኝ በጣም ረዝሞለታልና ፈቶት ነበር አይደል? ትናንትና በተለቀቀው ቪዲዮ ሹሩባ ነበርም ዛሬ ድጋሜ ተሰርቶ ነው ሹሩባውን ልክ እንደ ሴቶቹ በዚህ በኩል አንዱን በዚህ በኩል አንዱ ወደታች ወረድ አድርጎ እንግዲህ ቀብረር እያለ መጥቷል ከጽጌ ጋር። ጽጌም ቀበቷ እንግዲህ ዘፈኑን ለማስተዋወቅ ሩትዬም ሰርታላታለች። ዘፈኗ ነካ አጭር ነው አይደለም? ምንም ሌላ እንትን የለውማ። እኔ እንጂ አልገባኝም። የሆነ ሞቅ ያለ ዘፈን ነው እንጂ ምን እንደሆነ አልገባኝም። ማለት አጭር ዘፈን ነው አይደለም? ወይስ ረጅሙን አልሰማሁትም ሊሆን ይችላል። ይቅርታ አድርጉልኝ። ለማንኛውም አብርሽና ጽጌ በአብርሃም ቲክቶክ ብቅ ብሏል ማለት ነው። አቶ አብርሃም ከማን ጋር ነበር መስራት የነበረበት ይህንን ዘፈን? እስቲ እናንተ ኤርሜላም ከአብርሃም ህይወት ወጥቻለሁ ብላለች። ወይዘሪት ማርታ የምትባለው አሮጊትም ደግሞ ያው ከዚህ በኋላ አታስፈልግኝም በቃሽኝ ሰለችሽኝ ተብላ እንግዲህ ተሸኝታለች። እንደምታዩት ሁለቱም እያለቀሱ ነው በየተራ ማለት ነው። በጣም ነው የምታሳዝኑት ማለት ነው። እና እኔ ትላንትና ቪዲዮ ደስ አላለኝም። ለምን መሰላችሁ ደስ ያላለኝ? ኤርሜላ ሉጣ በማለቷ ደስ ብሎኛል። ግን ሩትዬ እንደዚህ በቀላሉ ወደ አብርሃም መመለስ የለባትም። አብርሃም እንደዚህ በሰው ግፊት ሳይሆን በራሱ ፍላጎት ነው ወደ ሩትዬ መመለስ ያለበት። ኤርሜላ አዎ ትውጣ ከሱ ህይወት። እኔ የነሱ ጋር ራሱ እሷ ማየት አልፈልግም። የራሷን ህይወት ትኖር። እቺም ልጅ ሴት ነች። ለሴትነቷ ክብር ካላት፣ ለእድሜዋ ክብር ካላት ለራሷ የራሷን ህይወት ትኖርበት። አሪፍ ነው። ግን አብርሃምና ሩቲ እንደዚህ በቀላሉ አብርሃም ወደ ራሱ ሳይመለስ ጥፋቱ ሳያምን አንድ ላይ መሆን ማለት ሩትዬ ነገም ድጋሜ ማልቀስ ወይም ደግሞ ድጋሜ ልቧ እንዲሰበር ፈቅዳበት ነው የምትገባበት ማለት ነው ባጭሩ። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሁኑልኝ ማለት ነው። የኔ ወርቅና እንቁ የሆናችሁ ቤተሰቦቼ እንግዲህ ትላንትና ያው ብዙ ነገር ተፈጥሯል። አቤልም የራሱን ምርጫ መርጦ ከዩ ከሶሊያና ወንድም ጋር ተታርቋል። ማርታ ደግሞ በቲክቶክ ዙሪያ እንግዲህ ሰሞኑን በጣም እያለቀሰች ልቧ ተሰብሮ በጣም አዝናለች። እንግዲህ ቲክቶክ በፊቱንም ትታ አዲስ ቲክቶክ ከፍታለች። ምክንያቱም ከአቤል ጋር የሰራችው ቪዲዮ እዛ ላይ አለ። በቃ ተስፋ ቆርጠዋል ሴቶቹ ማለት ነው። የኤርሜላ ቪዲዮም እንደምታዩት ከአብርሃም ቲክቶክ ላይ ጠፍቶ አልቋል። እና ግርም እያለኝ ነው ማለት ነው። ስለዚህ ከሚዲያው ጥፍት ልሉሉ ነው። ተመስገን። አጥፋቸው። በዚያው አጋጣሚ አታጥፋቸው፣ ይስሩ፣ ይለወጡ፣ በራሳቸው አይዲያ መጥተው ይስሩ ከሰው ህይወት ወጥቶ። አዎ ለምን ይጠፋሉ እንዴ? እኔ ማክፋሉን ሜናት Some views are beautiful, others are historic. For decades, champions have been crowned here, records broken, legacies written. Now, imagine calling it your view. At Mercedes-Benz Places, Benghazi City, you don't just live in Dubai, you overlook greatness with uninterrupted views of Meydan Racecourse. Mercedes-Benz Places, Benghazi City. Own the front row view to Dubai. Call 815 or register your interest today. አንቺ እነሱን አባሪ እኔ እሷን አባራለሁ። ዘመዶቿን ታባር አንቺ ልጅልኝ እኔ አልሄድም። እኔ እሷ ጎኗ ላይ ሆኜ እንድታቀኝ ነው የምፈልገው። ማንም አልፈልግም። ለሚስቴ እኔ በቂ ነኝ። እኔ ውዷ ባሏ በቂ ነኝ። አታሳቡድኝ። አንድ የመጣ መተት ገለመለ ምን ሆነ? አንቺ ደግሞ የመጣሽ እንትናት በቃ ምን አረኩኝ? እጂ በቃ ውጪልኝ ከቤቴ በቃ የትም አልሄድም። አንተ ግን ጤናማ ነኝ። አንተ ራስ ጤናማ ነህ። ትዳሬ ስለመጣችሁ ማንንም ሰው ትዳር ምን አደረኩኝ? አሁን እኔ ውጪልኝ ከቤቴ ነው ያልኩሽ። እኔ እሷ እንድትረዳኝ ነው የምፈልገው። አትረዳሽ በቃ ሶስት መጣሽ አይደል እንዴ? አበዛሽው አንቺ። ዞር በይ እንዳነኪኝ ብዬሻለሁ። እኔ እውነቴን ነው። ማናችሁም እንዳነኩኝ ዛሬ ምን እየሆንክ ነው? ምንስ ብሆን
እሺ ልቀቂያት አሁን እኛ ስንታገል ትጎዳለች በእናትህ ተመጣጣች ከወንድሟ ጋር አይደለች ምን ትሆናለች ትመለስ